አልጋ አለ። ስንት ነው? እንደናንተ ቆይታ ነው። እኛ እንኳን ከሰዓቱ እዚህ ለመዋል ነው የፈለግነው። 10 ብር ከ50 ይሁን። ትራስ ትፈልጋላችሁ? ይኖር ደስ ይለናል። 2 ብር ያስጨምራል ለትራሱ። አዎ እሺ እንግዲህ ምን ይደረጋል። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? አልጋ ያከራዩን መስሎ። ረጋ በል ልጅ። አልጋ እናከራያለንና አልጋ በአንሶላ በብርድ ልብስ እናከራያለን ይለያያሉ። አልጋ ብቻውን 10 ብር ከ50 ነው። ትራስና አንሶላ ብርድ ልብስ ሲጨመርበት ደግሞ 14 ይደርሳል። እንዴት ሆኖ? ክትፎ ብሎ ስፔሻል ክትፎ እንደሚባለው ነው ልጅ። ሰውየውና ልጅቱ ከፍለው ሊሄዱ ሲሉ ቆይ ደግሞ ምን ቀረ? መብራት ታበራላችሁ አይደል? ብናበራስ 50 ሳንቲም ያስጨምራል። ግድ የለም መብራት አንፈልግም። ያለ መብራትማ አይሆንም። እንዴ መብራት ስታጠፉ አይጦች ያስቸግሯቸዋል። አይጦች አሉ፣ ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ሁለቱ ጥንዶች ያን ከፍለው ወደ አልጋው ቤት ሊታደቡ ሲሉ ቆይ ደግሞ ምን ቀረ? ስማችሁን አልነገራችሁ። ደመላሽ ይባላል። ደምለጋሽ ነው። ደመላሽ። የትምህርት ደረጃ ያስፈልጋል እንዴ? ያስፈልጋል እንጂ 4 መታወቂያ የለኝም። እሺ ሰፈር የት ነው? ካዛንችስ። ያንቺስ? ልጅቱ በተራዋ የራሷን ተናገረች። ከዚያ ይመናሹ እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደግሞ ምን እስኪሆን የምንቆዩ? አንሶላው ሲደርቅ ጠዋት ነው ያጠብኩት።